ዓለምን ያስበረገገው የትራምፕ የኒኩለር አቧራ እቅድና የሩሲያ የመጨረሻ ማስጠንቀቂያ። የነዳጅ ዋጋ መቀነስ ሚስጥር። ዓለም ትንፋሿን በጠበቀችበት በዚህ ሰዓት ፕሬዝዳንት ትራምፕ እጅግ ጠንካራና አስደንጋጭ የሆነ እቅዳቸውን ይፋ አድርገዋል። የኒኩለር አቧራ ያሉትን ሚስጥራዊ ቁሳቁስ ከኢራን መሬት ውስጥ ቆፍሮ ለማውጣትና ወደ አሜሪካ ለመውሰድ መወሰናቸውን ሲያስታውቁ ቴህራን በታላቅ ቁጣ ምላሽ ሰጥታለች። በሌላ በኩል ሩሲያ ለዋሽንግተን የመጨረሻውን የኒኩለር ቀይ መስመር ማስጠንቀቂያ ሰጥታለች። ዛሬ ዓለም በታሪክ ማዕበል ውስጥ ናት። እውነታውን አሁን እናጋልጣለን። ሰላም ጤና ይስጥልኝ። ዛሬ በዓለም አቀፍ ዜናዎች እጅግ አስገራሚና ተለዋዋጭ ክስተቶች የታዩበት ቀን ነው። ዛሬ ዓለም በሁለት ኃያላን ፍላጎቶች መካከል ተወጥራ ትገኛለች። በመካከለኛው ምስራቅ ለ7 ሳምንታት የዘለቀውና ከ2200 በላይ ሰዎችን ለህልፈት የዳረገው የእስራኤልና የሊባኖስ ጦርነት በአሜሪካ አሳላጭነት በተደረሰ የ10 ቀናት የተኩስ አቁም ስምምነት ለጊዜው ጋብ ብሏል። ይሁን እንጂ ይህ የተኩስ አቁም እውነተኛ ሰላም ሳይሆን ለትልቅ ዲፕሎማሲያዊ ጦርነት መሸፈኛ ይመስላል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ያለው ግጭት በጣም በቅርቡ ሊያበቃ ይገባል በሚል ቁርጠኝነት ወደ ድርድር በግል ሊገቡ እንደሚችሉ ፍንጭ ሰጥተዋል። ትራምፕ ለቀረበላቸው ጥያቄ ሊሄድ ይችላል በማለት ወደ ፓኪስታን የሚደረገውን ቀጣይ ድርድር ተቀላቅለው ታሪክ ለመለወጥ መዘጋጀታቸውን አመልክተዋል። የትራምፕ ዋና ዓላማ ግልጽ ነው። ለ20 ዓመታት ብቻ የሚቆይ ሳይሆን የኢራንን የኒኩለር መርሃ ግብር ለዘላለሙ የሚታገድበት አዲስ ስምምነት መፈረም ነው። ነገር ግን ሁኔታው እጅግ አደገኛ ያደረገው ትራምፕ ከሮይተርስ ጋር ባደረገው ቃለ ምልልስ የሰጠው መግለጫ ነው። ፕሬዚዳንቱ አሜሪካ ከኢራን ጋር በትብብር በመስራት ከዚህ ቀደም የነበሩ ጥቃቶች የተቀበረን የኒኩለር አቧራ ወይም የበለጸገ ዩራኒየም በከባድ ማሽነሪ ተቆፍሮ እንዲወጣና ወደ ዩናይትድ ስቴትስ እንዲጓዝ እንደምትፈልግ ተናግረዋል። ይህ ሂደት በጥሩና በተረጋጋ ሁኔታ እንደሚከናወን ገልጸዋል። ይህ የትራምፕ እቅድን ግን በኢራን በኩል ከፍተኛ ተቃውሞ ገጥሞታል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢራን የበለጸገ ዩራኒየም ወደ የትኛውም ቦታ አይዘዋወርም በማለት ትራምፕን በቀጥታ ውድቅ አድርገዋል። የተራ አለመግባባት ሳይሆን ስምምነቱ ሙሉ በሙሉ ሊያፈርሰው የሚችል ጉዳይ ነው። አሜሪካ የኢራንን የኒኩለር አቅም ሙሉ በሙሉ ነቅላ ለማውጣት ስትፈልግ፣ ኢራን ደግሞ ይህን እንደ ሉዓላዊነትና እንደ ስልታዊ የደህንነት መተማመኛ ትመለከተዋለች። እስኪ እናንተ ምን ታስባላችሁ? ዶናልድ ትራምፕ የኢራንን የኒኩለር ቁሳቁስ በቁጥጥር ስር ለማዋል ያቀዱት እቅድ በእርግጥ ወደ ሰላም ያመራል ወይስ ይህ የኢራንን ብሔራዊ ክብር የሚነካ በመሆኑ ነገሩ ይበልጥ ያወሳስበዋል? ትራምፕ በግላቸው በድርድሩ ላይ ቢገኙ ለውጥ ያመጣሉ ብላችሁ ታምናላችሁ? አስተያየታችሁን አሁኑኑ በኮሜንት ላይ ያስፍሩልን። ከኒኩለር ውዝግቡ ጎን ለጎን የዓለም ኢኮኖሚ ባልተጠበቀ ፍጥነት ምላሽ መስጠት ጀምሯል። በእስራኤልና በሊባኖስ መካከል የተደረሰ የተኩስ አቁምን ተከትሎ ኢራን ዓለም አቀፍ የንግድ መስመሮችን መረጋጋት በሚመስል መልኩ የሆርሙዝ ስትሬትን ለንግድ መርከቦች ሙሉ በሙሉ ክፍት ማድረጓን አስታውቃለች። ይህ ዜና በታወቀበት በጥቂት ሰዓታት ውስጥ የዓለም የነዳጅ ዋጋ በ10 በመቶ አካባቢ በከፍተኛ ሁኔታ ቀንሷል። ይህም ለብዙ ሀገራት ኢኮኖሚና ለተጠቃሚዎች ትልቅ እፎይታ ሆኗል። ነገር ግን ይህ እፎይታ ከጀርባው ትልቅ ማስጠንቀቂያ አዝሏል። አሜሪካ በኢራን ወደቦች ላይ የጣለችው የባህር ኃይል እገዳ እስካልተነሳ ድረስ ኢራን ይህን ወሳኝ የነዳጅ መስመር በማንኛውም ሰዓት መልሳ ልትዘጋ እንደምትችል ዝታለች። ፕሬዚዳንት ትራምፕ በበኩላቸው እገዳው የሚነሳው የመጨረሻና ዘላቂ ሰላም ስምምነት ሲፈረም ብቻ መሆኑን በመግለጽ የዲፕሎማሲያዊ ጫናውን ቀጥለውበታል። ይህም የነዳጅ ገበያ አሁንም ቢሆን በፖለቲካዊ ውሳኔ ላይ የተንጠለጠለ መሆኑን ያሳያል። በመካከለኛው ምስራቅ ያለው ውጥረት በዚህ መልኩ እያየለ በምስራቅ አውሮፓ ግን ሁኔታ ወደ ከፋ ደረጃ ተሸጋግሯል። ሩሲያ በዩክሬን ከተሞች ላይ በዓመቱ እጅግ አስከፊ የተባለ የአየር ጥቃት በፈጸመችበት በዚህ ወቅት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለትራምፕ አስተዳደር ቀጥተኛና አስደንጋጭ የኒኩለር ማስጠንቀቂያ ሰጥተዋል። ላቭሮቭ ሲናገሩ ዋሽንግተን የሞስኮን ቀይ መስመር ካለፈች ውጤቱ አስከፊ መዘዝ ይሆናል በማለት ዓለምን ወደ ሶስተኛ የዓለም ጦርነት ሊገፋፋ የሚችል የኒኩለር ቀውስ ሊቀሰቀስ እንደሚችል አስጠንቅቀዋል። ሩሲያ ይህን ማስጠንቀቂያ የሰጠችው ዩክሬን በሩሲያ የነዳጅ ማጣሪያ ላይ የድሮን ጥቃት ባደረሰችበትና ኔቶ ድጋፉን ባጠናከረበት ወቅት ነው። ይህ የዓለም ውጥረት በየደቂቃው እየተለዋወጠ ነው። እንደነዚህ ያሉ ዓለምን የሚያናውጡ የነዳጅ ዋጋን የሚወስኑና የህይወታችንን ደህንነት የሚዳስሱ መረጃዎች በፍጥነት እንዲደርሷችሁ ቪዲዮአችንን ላይክ ማድረጋችሁን አረጋግጡ። እንዲሁም ለጉዳዩ ቅርብ ለመሆንና በየቀኑ አዳዲስ መረጃዎችን ለማግኘት ቻናላችንን አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ሁሌም መረጃ ሰጪ ሆኖ ለመቀጠል የእናንተ ድጋፍ ያስፈልገናል።
አሁን የደረሰን እጅግ አሳሳቢ መረጃ እንደሚያሳየው የዓለም ሰላም በሰከንዶች ላይ የተንጠለጠለ ይመስላል። ኢራን የሆርሙዝ ስትሬትን በድጋሚ ለመዝጋት የጦር መርከቦቿን እያዘጋጀች እንደሆነ ተሰምቷል። የትራምፕ የኒኩለር አቧራ እቅድ የኢራንን ብሔራዊ ክብር የነካ በመሆኑ የፓኪስታን ድርድር ሳይጀመር ሊፈርስ እንደሚችል ስጋት አይሏል። በሌላ በኩል ሩሲያ የኒኩለር ጦር መሳሪያዎቿን ወደ ከፍተኛ ንቃት ማሸጋገሯን ተከትሎ ኔቶ አስቸኳይ ስብሰባ ጠርቷል። የሚቀጥሉት ጥቂት ቀናት ዓለም ወደ ሰላም ጎዳና ትገባለች ወይስ ወደማይመለስበት ታላቅ የኃያላን ጦርነት የምትሸጋገርበት ታሪካዊ ወቅትን ይወስናል። ይህ ተሰባሪ የተኩስ አቁም የመጨረሻ እረፍት ሊሆን ይችላል። ሁኔታዎችን በንቃት እየተከታተልን እናቀርብላችኋለን።